ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች ወቅታዊና አጫጭር ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ ቤተሰብ መሆናችሁን አትርሱ። ቀጥታ ወደ መረጃው አለፍ። የአብን የፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢዴፓን ወክለው እንደሚወዳደሩ አስታወቁ። ሰኔ 13 ቀን 2018 በተካሄደው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄ ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢዴፓን ወክለው ሊወዳደሩ እንደሆነም ተሰምቷል። የአብን የአዲስ አበባ ጽህፈት ቤት ኃላፊ የነበሩት ዶክተር ይህ ዓለም ታምሩ በተመሳሳይ መልኩም የፓርቲ ለውጥ አድርገው በመጪው ምርጫ እንደሚቀርቡም ተገልጿል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህዴአ በበይነ መረብ በሰጠው መግለጫ ሁለቱም ቀድሞም የብአዴን አባላት ፓርቲውን መቀላቀላቸውን ይፋ አድርገዋል። በበይነ መረብ የተካሄደውን ምርጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆን የሰጡት የፓርቲ ኢዴፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ናቸው። ሁለቱ የቀድሞው የብአዴን አባላት ለዘንድሮው ምርጫ በእጩነት የተመዘገቡት ኢህአፓ አባላት በሆኑበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት በኩል መሆኑንም ተናግረዋል። ባለፈው መስከረም ወር የተመሰረተው ይህ የፓርቲዎች ቅንጅት ከኢህአፓ በተጨማሪ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ጊዮን ንቅናቄ አባል የሆኑበት ነውም ተብሏል። መረጃውን ያገኘነው ከኢዴፓ ፓርቲ። ቀጥታ ወደ ሁለተኛው መረጃ ስናልፍ የመራጮች ምዝገባ የሚጀምርበት ቀን ወደ የካቲት 28 ቀን መራዘሙን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛ ጠቅላላ ምርጫ የመራጮች ምዝገባ የሚጀምርበት ቀን ወደ የካቲት 28 ቀን 2018 መራዘሙን አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ዛሬ በሰጡት መግለጫ የመራጮች ምዝገባ የካቲት 7 ቀን 2018 እንደሚጀምር ተገልጾ የነበረ ሲሆን ወደ የካቲት 28 ቀን 2018 መራዘሙን አስታውቀዋል። ቦርዱ ያከናወናቸው የሚገኙ ስራዎች ዙሪያ ማብራሪያ የሰጡት ሜላትወርቅ ቀደም ሲል የካቲት 7 ቀን 2018 እንደሚጀመር ታቅዶ የነበረው የመራጮች ምዝገባ እስከ ወሩ መጨረሻ ተገፍቷል ብለዋል። ቦርዱ የዲጂታል ቴክኖሎጂ የታገዘ የመራጮች ምዝገባ የሚያከናውነው ቢያንስ የስሪጂ ኢንተርኔት ሽፋን ባለባቸው አካባቢዎች ላይ ብቻ መሆኑን አብራርተዋል። ወይዘሮ ሜላትወርቅ በዚሁ መግለጫቸው የኢንተርኔትና የመሰረተ ልማት እጥረት በዜጎች የመምረጥ መብት ላይ ተጽዕኖ እንዳያሳድር ቦርዱ ጥንቃቄ ማድረግ አለበት ሲልም አሳስበዋል። የመሰረተ ልማት ክፍተት የመራጮችን መብት ችግር ውስጥ እንዳይወድቅ አያደርግም ሲሉም አስረድተዋል። ቦርዱ ካሉት 550 ሺህ የምርጫ ጣቢያዎች ውስጥ በዲጂታል መንገድ ምዝገባ የሚከናወነው በ30 በመቶ በግምት 16500 ጣቢያዎች ላይ ብቻ ነውም ተብሏል። በቀሪዎቹ 70 በመቶ የምርጫ ጣቢያዎች ምዝገባው በተለመደው የወረቀት ምዝገባ እንደሚከናወንም ገልጿል። መረጃውን ያገኘነው ከብሔራዊ ምርጫ ቦርድ። ወደሚከተለው መረጃ ተሸጋገርን።
ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊልያም ሩቶ ጋር ተወያዩ። ባህር ዳር የካቲት 9 ቀን 2018 ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊልያም ሩቶ ጋር ተወያይተዋል። ጠቅላይ ሚኒስትሩ ከማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ከኬንያ ፕሬዝዳንት ዊልያም ሩቶ ጋር በማህበራዊ የቅድሚያ ጉዳዮች እና የወል ፍላጎቶች ላይም ፍሬያማ ውይይት አድርገናል ሲሉ አብራርተዋል። ክቡራኖቻችን ወደ ቀጣይ መረጃ ስናልፍ ይቅርታ 39ኛው የአፍሪካ ህብረት የመሪዎች ጉባኤ እየተካሄደ ይገኛል። አዲስ አበባ የካቲት 8 ቀን 2018 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በህብረቱ ዋና መቀመጫ አዲስ አበባ እየተካሄደ ይገኛል። በጉባኤው መክፈቻ ላይም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የተባሉት የመንግስታት ድርጅቶች የተባበሩት የመንግስታት ድርጅት ዋና ጽህፈት ቤት አንቶኒዮ ጉተሬስ፣ የአፍሪካ ሀገራት መሪዎችና ሌሎች እንግዶች የተለያዩ መልእክቶችን አስተላልፈዋል። ጉባኤው የሚካሄደው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ ንጽህናው የተጠበቀ አጠባበቅን ስርዓቶችን ማረጋገጥ ለአጀንዳ የ2063 ግቦች ስኬታማነት በሚል መሪ መልእክት መሆኑን አንስተዋል። መሪዎቹ የሚመክሩት 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይም ውይይት በተደረገላቸው አጀንዳ ላይ መሆኑን ገልጸዋል። 39ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ እስከ የካቲት 9 ቀን ይቆያል ተብሏል። መረጃውን ያገኘነው ከአፍሪካ ህብረት የመሪዎች ጉባኤ ከተሰራጨው። ፕሮግራሞቻችን ለዛሬ ያዝላችሁ መረጃ እስካሁን ነበር። አብራችሁን ስለቆያችሁ ከልብ እያመሰገን የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ላይክ፣ ሼር በማድረግ እንድታበረታቱን በድጋሚ እንጠይቃለን። በሌላ መረጃ እስከምንገናኝ መልካም ሁሉ ተመኘን።